እድሜና ጤና ይስጥሽ። አሜን አባቴ። ከእድሜሽ የወሰድኩብሽ እንደሆነ አውቃለሁ። እግዚአብሔር እድሜና ጤና ይስጥሽ። ከኔ የወሰድከው እድሜ የለም። ደግሞ ሁሉም ነገር የሚሆነው ፈጣሪ በፈቀደ ጊዜ ነው አይደል? እውነት ነው የኔ ልጅ። ልጅነት ግዴታዬን እየተወጣው ነው። አንተ የአባትነት ግዴታህን እንደተወጣኸው ሁሌም እወድሻለሁ። እኔም እወድሃለሁ የኔ አባት። እሺ የኔ ልጅ። እማዬ እቃውን አጥቤው ጥሩም አሞቂያለሁ። አሁን ምን ልስራ? ምን ላግዝሽ? ሳሚዬ ወይማ ለኔ ለእናትም መልካም ልጅ እንደሆን ሁሉ አደራህን ልጅ ለሚስትም መልካም ባልሆንላት። እሺ እማዬ። ሴት ልጅ እናት በመሆኗ ብቻ የተለየ እንክብካቤና ክብር ያስፈልጋታል። አባቴ ይሁን ለእናት ልብስ ማጠቡ ጥሩ ነው። ይሄ ቡና ማፍለቱ፣ ወጥ መስራቱ፣ እንጀራ መጋገሩም ጥሩ ነው። ግን ይሁን ለእናት የምታደርግላት ነገር ለሚስት ካደረክላት አለቀለ። ምን ነው የሚያልቅለት? ምኑ ነው ምንም የሚያልቅለት? ሴቶች እንደ ባል ኩፍጠን የሚል ነው እንጂ ርምጥምጥ እንደ ሰራተኛው እዛዝ የሚርመጠመጡ እንዳይመቻቸው ባላ እናቷ ነው ትመስላት። አባቴ ምን ነካችሁ እናንተ ልጆች? እናትም አባትም ወንድምም ቢሆን ምንድነው ችግሩ? ደግሞ መሆን አለበት። እናትም አባትም ወንድምም ከፈለጉ ለምን እዛው ቤታቸው ቁጭ አይሉም ነበር? ደግ ሰው የሚጋቡት ባልፈልገው መስሎኝ። ነገሮችን የምታይበት መንገድ የተለየ ነው። ለነገሩ እኔም ይሄ ድስት ስር የሚሽለኮለኮ እንዳይመቸኝ። ወይ ጉድ! መተባበርና መከባበር እንደው መደጋገፍ ምኑ ላይ ነው ችግሩ? ቆይ እኔ ለኔ መርመጥመጥ አይመስለኝም። ምን ማለታቸው ነው? እናቴ መተባበሩ መተጋገዙማ ጥሩ እኮ ነው። የትዳር ዋልታ ነው፣ ምሰሶ ነው። ግን እኛ ያልነው ሁለቱም ድስት ላይ የሚርመጠመጡ ከሆነ ከባድ ችግር። እኔ እናንተ ምንም ብትሉ አልሰማቸው። የእናቴን ምክር ብቻ ነው የምሰማው። ተዋቸው እነሱም ባክ፣ ዙምራ ያሰለጥናቸዋል። አንተ ግን አደራህ ታማኝና መልካም ባል መሆን አለብህ። እንዴ እማዬ፣ መልካምና ታማኝማ መሆን አለበት እኮ። ግን ይሄ ሽንኩርት መክተፍ፣ ሊጥ ማብኳት፣ ቤት ውስጥ መርመጥመጥ፣ በአጠቃላይ በቃ ለእናት የምታደርገውን ለሚስት ማድረግ የለብህም። ምክንያቱም ትናቃለህ። ሴት ማለት እናት፣ ሚስት፣ ሁሉ ነገር ናት። ይኸውልህ እናት እናት ናት፣ ሚስት ደግሞ ሚስት ናት። በቃ እኛ የሚርመጠመጠው እንዳይመቸንም ቦርሳ ይዞ ጥላ ይዞ መሄድ ምናምን እሷን ማገዝ አይደለም፣ አትችይም ማለት ነው። ይሄ ቦርሳ ይዞ ኩስ ኩስ የሚል ወንድ እርምጥምጥ ወንድ ምናምን አይመቻቸውም። እስኪ ቆምጨጭ በል እስኪ አንተ ቆምጨጭ ወይ የኔ መጋሪ መክረሞታል ልጅ። እንደው አንተንስ እንደው እርምጥምጥ የምታረግ ሚስት ይስጥ። አሜን አሜን እናቴ፣ ድስት ለድስት የምታርመጠምጧን ይስጠኝ። እኔ ግን ማለት ነው ማገባ ወንድ በቃ የለም። ይሄ ወንድም እናት አባት ምናምን የሚሆን አይደለም። ለዛማ እናንተ አላችሁ እኮ። በቃ የለም ይሄ ወንድ የሆነ ባል የሚሸት ባል ነው ፈልገው። ገብቷል? ይሄ ስራ ውሎ ምናምን ሲመጣ ባል የሚሸት ማለት ነው። አንቺ ግን ይኸውልሽ የሆነ አለ አይደል ለሱ ወንድም ስለምትመስይ በእናንተ ማለት ማን ሚስት እንደሆነ ራሱ መለየት የሚቸግረን ይመስለኛል ሳስቡ። ዝም ብዬ አይመስልም? ችግር የለውም፣ ያልከኝን አደርጋለሁ። እቺ ላና ነገር እንድትሆንሽ ያቻት። ግን አያስፈልግም ነበር እኮ። እቺ የሚጠበቀውን ነገር ብቻ ማድረግ ሌላ ችግር። እሺ ግን አስቸገርኩ። ከልቤ እንደማፈቅራት ታውቂያለሽ። እሱን ስለማውቅ አይደል የምተባበር። መመላለስ ከጀመርክ እራሱ እኮ 6 ወር አለፈ። 6 ወር ብቻ? እንዴ ለነገሩ እኮ ሰውም ስላንተ በጣም ታወራኛለህ። በጣም ጉረኛ እንደሆነ እና ደግሞ ይሄን ከኔ በላይ ሰው የለም እንደምትል እና ደግሞ ዘረኛ ማን ፍቅሩ እንዴ? ምን ነው እንዴ? እኔ ግን እኮ ያንተ መልካምነት አውቃለሁ። ማለት ጥሩ ሰው ነህ።
ስላላየች ነው። ቀርባ ስታይክ በደንብ ትረዳለች። ተረድተሽኛል ማለት ነው። አንተ በጣም መልካም ሰው ነህ የእውነት። ይሄን ደግሞ ለእሷ በደንብ እንድታይ አደርጋታለሁ። አታስብ። ከዚህ በኋላ ማለት ነው የሚፈለገው ነገር ታደርጊልኛለሽ። ከኔ በኩል የሚጠበቀው አታስብ። በእኔ በኩል ሀሳብ አይግባ። ማድረግ ያለብኝን ነገር ሁሉ አድርጌ አንተ እንድትሆን አደርጋታለሁ። እኔ ታውቂያለሽ፣ እዚህ ግቢ ቅጥረኛውን መስራት ሳይችቶኛል። የራሴ የግሌ መክፈት እፈልጋለሁ። ማራቀል ምን ልከፍት አስበህ? ጋራዥ ነው እንደዚህ። እስኪ መድኃኒዓለም ድፍት ያድርገኝ። ይኸው መድኃኒዓለም ድፍት ያድርገኝ ነው። እኔም እኮ የነገርኩሽ ምኞቴ ነው። እኔ ራሱ እዚህ መስራት መቶኛል። አግብቼ በልጄ በቃ ፏሚ ታሺ እሺ ባይልስ እንተያያለን። አንተንም እኔንም ከጎራና አንስቶ አስተምሮ አሰልጥኖ ሰው አድርጎ ነው። አሁን ግን በቃ ምንድነው የሚበቃችሁ? መቃምህን አቁም ብዬ እየመከርኩት እያለ አንተ መጣ። ደህና ዋልክ ተሽ? እኔ ደግሞ ያው ስራዬንም እየሰራው እየተመከርኩ ነው። የአባቴ ቃል አለብኝ። እዚህ ገብተው ሰርተው ተለውጠው የሚወጡት ሌላውን እንዲረዱ የማብቃት ቃል። እባካችሁ ቃሌን እንድፈጽም እርዱኝ። ሰራ አድርጋችሁ ገንዘብ ያዙ። ገንዘብ እንደ ባሪያ የሚይዘው ነው የሚወደው። እኔ ጥብቅ አድርጌ ነበር የሚይዘው የለኝም እንጂ። አንተም ጫት የምትሸመጥጥበትን አንቺ የምትጨልጭበትን አጠራቅሙትና ለውጡን ታዩታላችሁ። 100 ብር 50 ብር 5 ብር ተጠራቅሞ ምን ያደርጋል? በጣም ታሳዝናላችሁ። ግን ለመለወጥ ሞክሩ እሺ። ሲሳሳሙ ፎቶ አንስተን አንሻቸው ላይ ውስጡ በእናትሽ ሲያሳዝኑ። የኔ አባት ወንድሜን በላችሁ በቁም ሲያሳዝኑ። ጠጋ አድርጊው። እሱም አድርጊው። የኔ ፍቅር መወለድሽ ደስታዬ ነው። አድገሽ የኔ ፍቅር የኔ ህይወት ስለሆንሽ ባንቺ ሁሌም ደስተኛ ነኝ። በጣም ነው የማመሰግን የኔ ፍቅር። የራስ ሰው ይወደዳል ይፈቀራል እንጂ አይመሰገንም። አውቃለሁ፣ ግን ለምን አትለኝም? እሺ ለምኑ? ፍቅርን ስለሰጠኸኝ፣ ሀዘኔን እንድረሳ ከጎኔ ስለነበርክ፣ የብቸኝነት ህይወቴን ገፈ ሙሉ ሴት ስላረከኝ፣ ከ10 ዓመት በኋላም ልደቴ እንደዚህ እንዳከብር ስላረከኝ፣ ደስታዬን ስለመለስከው በጣም ነው የማመሰግን የኔ ፍቅር። በጣም እወድሃለሁ። እኔም በጣም ነው የምወድሽ። ሲሳሳማሉ ስንል ይላቀሳሉ እንዴ? በእናትሽ ሻማው ተገላብጦ ነው ወይስ ቁጥሩና እሱ አልተመጣጠኑልኝ? እስኪ በእናትሽ ሮጥ በይና የሆነ ቁጥር ገዝተሽ አምጥተሽ ቀይሪልኝ በእናትሽ። እሺ ግን 19 መቼም ቅዳሜና እሑድ ሳይጨምር መሆን አለበት። 19 ብቻ ናት። እንደዛ ነገር ዘንድሮ ወንዱም ሴቱም ቁጥር ይፈራል። የሆነ የሻማ ቁጥሩን በቀነሰ ቁጥር የሱ እድሜ የሚጨምርለት ምናምን እኮ ነው የሚመስላችሁ። ቁጥር እኮ እንደ ነብር እኮ ነው የምትፈሩት። ወንድም አለም ከቻለች እንዴ እዚህ ምን ስራላችሁ ነው እንጂ ልንጀምር እኮ ነው። እባክህ ፍቅረኛህን እያማናት ነበር እንዴ? ለምን? ያው በተሰካው ቁጥር ሻማ ነው። አይ ፍቅረኛዬ ልጅ ናት። ደስ ይላል አይደል? በጣም አሁን እየጠበቅናችሁ ነው። ቶሎ እንጀምር በቃ። ወንዱ ራሱ ፍቅረኛውን አሪፍ ያለች ናት እንዲባልለት ነው የሚፈልገው። የልጅ ገላ ናፋቂውላ መጠጥ ያለችን ሴት ማን አየበት? ስታስቢ አባባሉ ራሱ መጠጥ ያለች ሴት። አንተ ከሰሙ ወለ ብዙ ትተረተራለህ አባቴ። እንዴ
Happy birthday to you. Happy birthday, happy birthday, happy birthday to you. መልካም ልደት መልካም ልደት መልካም ልደት ለኔ ልደት ላንቺ መልካም ልደት ላንቺ መልካም ልደት መልካም ልደት መልካም ልደት ላንቺ መልካም ልደት ላንቺ መልካም ልደት ለሄሉ መልካም ልደት መልካም ልደት መልካም ልደት ለሄሉ መልካም ልደት ላንቺ ምንድን ነው ጣፋጭ ማብዛት እንደ ህፃን? ያዝ ያይ ሳሚ እኮ ፍጥነት በቃ ያዝ ሲጀመር እሺ ምናምን ያላመጣሁት ይሄን የመሰለ ሸበላ ቆንጆ ምርጥ ወንድም ስለሰጠሁሽ ነው። እውነት ነው አመሰግናለሁ። አይበቃሽም? እኔ የምልሽ ጨዋታን ጨዋታ ያመጣዋል። ተረቅ ያለች አለች። ከአንቺ ታላቅ የሚገርም ፍቅር ይዞ ነበረ። ግን አግብታለች፣ ወልዳለች። አሁንም እርጉዝ ነች። ደግሞ ክፍለ ሀገር ነው ያለችው። ፈጣሪ ያለበሰውን ልብሱን እያወለኩለት ነው። ለብዙ ቀናት ከነ ልብሱ ይቀመጣል። የኛ ልብሳችን ሰላማችን፣ ፍቅራችን ነው። የቤተሰብ ደስታ የሀገር ልብስ ነው። ሁሉም ባለው ከተደሰተ ደግሞ ፍቅር ይናፍቃል። አባዬ ልዩነት ትጠላለህ። ሀብታሞች እንዴት እንደሚያረጋቸው፣ እንዴት በየሆቴሉ ገንዘብ እንደሚያባክኑ አባ። አየኔ ልጅ ልቦና ሰጧቸው የተቸገረን መርዳት ሲጀምሩ ያኔ ሙሉ ሀብታም ይሆናሉ። አይ አባዬ፣ የኛ ሀገር ሀብታሞች ድሃ ትከሻ ላይ ቁጭ ብለው ከድሃው ጉሮሮ እየቀሙ ሀብት መሰብሰብ ነው የሚያስደስታቸው። ድሃው ትከሻው የተላጠለት አውርዶ ሲጥለው ከሱ በታች ድሃ ሆኖ ይቀራል። የሚመካ በእግዚአብሔር ይመካ። እውነት ነው የኔ አባት። ኃይልም ጉልበትም የፈጣሪ ነው። ከሱ በላይ ማን አለ ብለሽ ነው? አንተኛን ብርድ እንዳይመታን ብለህ ከጎዳና ላይ አንስተህ ስታመጣን እዚህ የሞቀ ቤት ውስጥ ስታስገባን፣ እሷ ግን አምሽታ ትወጣና እኔ ደግሞ እሷን ጥበቃ ውጪ ቁጭ እላለሁ እያጠናሁ። ከዛ እሷ ዘላ ትገባለች በየቀኑ። እኔ በየቀኑ ብርድ እየተመታሁ ነው። እኔ ትላንትና ራሱ ወዲና ሞኝ ነበር፣ በጣም ታምሜ ነበር። በብርድ እንዲህ እያንቀጠቀጠኝ ነበር። ደግሞ ሲጋራ ታጭሳለች፣ መጠጥ ትጠጣለች። አየለ ደግሞ ይሄን ከሰማ ከቤት ውጡ ነው የሚለው ታውቃለህ። እኔ ደግሞ ብነግራት ምንም አልሰማኝም አለችኝ። በቃ እኔ ምንም ነገር አልቻልኩም። ምንም ብነግራት በቃ ምንም ልሰማኝ አልቻለችም። ሚጣ እውነቱን ነው ሚጣ። ይኸውልህ መሳይ፣ እኔ በምሽት የምወጣው አንተ ከምትሰጠን ላይ ራት ጎዳና ላሉት ጓደኞቼ ልሰጣቸው ነው የምወጣው። እሱ የነገረህ ነገር ውሸት ነው። በፍጹም ጠጥቼም መጥቼ አላውቅም። ሰክሬ መጥቼም አላውቅም። ባቢ ጠጥታ ትገባለች አላልከኝ? ኧረ እኔ መስሎኝ ነው፣ እንደዛ መስሎኝ ነው። ታጭሳለች አላልከኝ? እሱም የሸተተኝ መስሎኝ ነው። ሁለተኛ በመሰለኝና በደሳለኝ እንዳታወራ።
ሰማኛር ሁለተኛ አሁን ይቅርታ ጠይቃል። ውይ ይቅርታ፣ እኔ እንደዛ እንደሆነ አላወኩም ነበር። እንደዛ ቢሆንማ እኔም እኮ አብሬ ይሄድ ነበር። ካሁን በኋላ ይቅርታ፣ እንደዚህ አይነት ነገር አይለመደኝም። ካሁን በኋላ በመሰለኛ ነው። በጣም ይቅርታ። እናንተ ተዋደዱ፣ ተፋቀሩ። እናንተ ናችሁ እኮ። እናንተ ካልተፋቀራችሁ ማን ነው የሚዋደደው? ማን ነው የሚፋቀረው? ሁለታችሁም የመልካምነት ምሳሌ እንድትሆኑ ነው የምፈልገው። በአቅማችሁ ደግሞ ጓደኞቻችሁ ነው። አንቺ ትገለብጫለሽ፣ አንተ ደግሞ ጫትህን ትበላለህ። ዝም ስላችሁ አበዛችሁት። ምን መሰለ አቧራው፣ ፍንጥርጣሪ ብረቶች፣ እሱ የሚያበራልኝ በሬ አሉባልታው ጉሮሮዬ ስር መጥቶ ሰንቀረ ስለሚል 4 ጃምቦ ስለቀበጥ አድርጌ ነው። ለዛ እኮ ነው ጨልጥ ጭልጥ ያርግሽ። አሜን ይጨልጣል። ቱታውንም መፍቻውንም ቁጭ አድርጋችሁ ሱሳችሁን ይዛችሁ ውጡ፣ ውጡ። ወዴት እየሄዳችሁ? ምሳልም በኋላ ምን አጥፍታችሁ? ለሱ ጥፋት ለኛ ልክ የሆነ ነገር ሰራ። ችግር የለውም በቃ እኔ አስረዳዋለሁ። እናንተ በልታችሁ ነው። እሺ እኛም ስራ ላይ ማለት ስራ ላይ ተዝረከረክን። ቦስም ጓገጭ አለ፣ ፈነዳብን፣ አባረር ላሽ በሉ ብሎን እየወጣን እሱ በቃ ሞጫተን የተባረርኩ እንዴ። አንቺ የምትጨልቂውስ ስንት ቀናት ጋም ስለ ያው አሁን እኔን አባረርከኝ። የት እንደምሄድ እራሱ አላውቅም። እሺ አንቺ እንዴ አንቺ የምትጨልቂውስ ከጋን ወደ ጋን የሚሄዱስ? ገባኝ። አሁን ውጡና አንቺም ጠጭ አንተም ቃም። ከዛ ስጨርሱ ደውሉልኝ። እሺ እከፍልላችኋለሁ። ስሙ፣ አንቺም ይሄን መጠጥሽን ካልተውሽ፣ አንተም ይሄን ጫትህን ካልተውክ ስራም ቤትም አለኝ ብላችሁ እንዳትመለሱ። እሺ ተናግሬያለሁ። ይሄን ሱሳችሁን ካልተዋችሁ ተመልሳችሁ እንዳትመጡ። ምን ነው የኔ ልጅ? ምን ነው ሸክሜን አበዛሹ? ምን አደረኩ? መድኃኒቱ ውድ እንደሆነ ዶክተሩ ነግሮኛል። ነገር ግን ገንዘቡ ከየት አመጣሽው? አሁን መታሰብ ያለበት ስለ ጤናህ ብቻ ነው። አውቃለሁ። እራት ምን ልስራለህ? ምን ትፈልጋለህ? ቲማቲም ለብለብ በሚጥሚጣ። አሁን እጄ ቀላ ካለው አስቆርጬ ይመጣል። አየኔ ልጅ፣ ድሮ ውሃ ሲሉ ወተት ነበር የሚሰጠው። የት ነው ውሃ ስጠኝ ሲሉ ወተት የሚያጠጡ? በእናቶቻችንና በአባቶቻችን ጊዜ ውሃ ሲሉ ወተት ነበር የሚሰጠው። አሁን ግን ያለ አይመስለኝም። ውሃ ይዛችሁ እየዞራችሁ መች ጠይቃችሁ ደግነትን ትወርሳላችሁ ብለሽ ነው። ወጥ ሲባል እንጀራ ነው የሚጨመረው። ሚሚ ገብታችኋል አይደል ያልኳችሁ? ተፋቀሩ፣ ተዋደዱ። አየለ ደግሞ ወይ ቤቱን ልቀቁ ወይም ደግሞ የቤት ኪራዩን አምጡ ብሎናል። ችግር የለም አታስቡ። እኔ እስካለው ድረስ ባቢ እየሰማኝ ነው። እኔ እስካለው ድረስ የቤት ኪራይም ምግብም መጠጥም ምንም አታስቡ። እሺ እሱን አይደለም እኔ ቅድምም ለማለት የፈለኩት ላስጨንቃችሁ ፈልጌ ሳይሆን ምንድነው ስራ መስራት አለባችሁ። ስራ መስራት አለባችሁ። እናንተ ስራ ስትሰሩ ጓደኞቻችሁን ትረዳላችሁ። እንደኔ ትልቅ ደረጃ ትደርሳላችሁ። ከናንተ አልፎ ሀገርን ትጠቅማላችሁ። እኔም ጎዳና ላይ ያሉት ጓደኞቼ ልክ እንደኔ የሞቀ ቤት ውስጥ እንዲኖሩ እፈልጋለሁ። እናንተም ደግሞ ወደፊት ስራ ሰርታችሁ እኔ እንድታግዙኝ ነው የምፈልገው።
እንደኔ አርአያ እንድትሆኑ ነው የምፈልገው። ገብቷችኋል አይደል ሀሳቤ? ከዚህ በኋላ ስራ እሰራለሁ። አንተ ያልከኝን ሁሉ አከብራለሁ፣ እሰራለሁ። እህቴንም አከብራታለሁ። እኔ የምልህ ሳሚ፣ ወይማ እግዚአብሔር ላንተ ያለውን ያውቃል። ደግሞ በጊዜ መሰባሰቡ እንደኔ ጥሩ ነው። ደግሞ ኑሮ ያስተዋውቃቸዋል። እሺ ማየ፣ እሺ እኔን እሺ ብለህ እንደምትታዘዝ እሺ ብሎ የሚታዘዝ ልጅ ይስጥ። አሜን አሜን አሜን። ሳመሽ የማይከፋት ባድርም እንኳን የማይደብራት ሚስት ይስጠኝ። አረ ላንተ ልቦና ይስጥ። አሜን እናቴ አሜን። አረ እባካችሁ ደግሞ ጀመራችሁ። መቼ ነው አሰበሽ የምጨርሽው? አንተ በጣም ተፋኛለህ። ልኬን ስላገኘው ደግሞ አጠገቤ እንዳትደርስ። ደግሞ ማድረግ ልንገርህ፣ ሀገርን ሳትወድ ሀገር ላይ ቤተሰብ ስለመስረት ደግመህ እንዳታስብ እሺ? አወረድ አራው ይራያላ ይሄን ሁሉ ተሸክመሽ እኮ አራት ቢራ እንዳትረሽ። ሰምታችኋል? አልሰማንም። ኧረ ትዳር ጠፋ። ኧረ ሚስት ፈልጉልኝ። ኧረ ሚስት ፈልጉልኝ። ኧረ ተው ተው። ኧረ ሚስት ያለ እስኪ ዳሩኝ እስኪ። እኔ ራሱ ቶሎ ማግባት ነበር የምፈልገው፣ ግን ምን ዋጋ አለው? ባል ጠፋ። ሚስት ነው የጠፋው። ባል ነው የጠፋው። ሚስት ነው የጠፋው። ባል ነው የጠፋው። ሚስት ነው የጠፋው። ለነገሩ ካንተ ጋር ምን አከራከረኝ? እኔ የራሴ የሆነ አዳም አለ አይደለም? እስኪ መጣ ድረስ መጠበቅ ነው። ቁጭ ብዬ አትልፊ አትልፊ። ያንቺ አዳም እንደሆነ አርጅቷል። እንደውም ለመሞት አንድ አሙስ ሊቀር ማለት ማርተኛ እንደውም ሞቷል። አይገርምሽም? እንደውም ያንቺ አዳም የለም፣ ሊኖርም አይችልም። ሲጀምር ባመጣው ራሱ አሽቱ ይሄማ ወንድሜ ነው ብሎ ነው ጥሎሽ የሚሄደው። አንተም እኮ የሆነች የምታገባኝ ሴት አለች ብለህ ቁጭ ብለህ እየጠበቅክ ነው አይደል? እኔ ለነገሩ የኔዋ እየጠበቀች ነው መጠጥ እያለች እኔ እስክደርስላት እኔም ቦቀቅለው እሷ መጠጥ እያለች መጋኛ ይምጠጥ ትምጠጥህ በይ እስኪ ከፈለገችም ጀርጋ ትምጠጠኝ። መጋኛ ሴቷ ማለቴ ነው። ጸጉርሽን እኮ በጣም ነው የምወደው። ጸጉርን ብቻ ነው የምትወደው? አይንሽንም እወደዋለሁ። ኔላስ እሺ፣ እንትኔን ሳትወደው እንትን ደግሞ ምንድን ነው? አራት አዋርድና እንትን አታውቅም? ኧረ ዲቭ አላውቅም። ምንድን ነው እንትን አታውቅም? ያሳየዋለሁ ዴቭ ተው። አዎ አንቺ አሳየው። እኛ እንሂድ አንቺ እኛም ትላችንን ፈልግ ናንቺ ፍቅሩ እባላለሁ። ያው ፍቅረኛ ነኝ። ሊሆን ይችላል፣ ግን ያ ያለፈ ታሪክ ነው። መቼም ያለፈ ታሪክ ያያል። መቼም ያው ለፍቅራችሁ ነው ያልኩት። በቃ በፊት ያንተ ነበረች፣ አሁን ደግሞ የኔ ነች። የኔ ፍቅረኛ ነች። ብትዋት ይሻላል፣ ያለበለዚያ ችግር ውስጥ ትገባለህ። ችግር ለነገሮች ችግር እንጂ መፍትሄ ሆነ አያውቅም። ይልቅ እንደ ሰለጠነ ሰው እናውራ። ልትወልኝ ትችላለህ ወይስ አችልም? ልተወል አልችልም፣ ምክንያቱም የወሰድኩብህ ነገር ስለሌለ። እንደዛ ከሆነ የማደርገውን ያሳያለሁ። ለእኔ ከምታሳይ
ለሀገር ብታሳይ ይሻላል። ሀገር ካንተ ብዙ ነገር ትጠብቃለች። በተስፋ ባህር ውስጥ አትዋኝ። እሷ እንደሆነች ካንተ እቅፍ ወጣ እኔ እቅፍ ውስጥ ገብታለች። ማንም ሊያወጣት አይችልም። ማንም የማን ዘር እንደሆንኩ አታውቅም። አሳየዋለሁ። ያው የሰው ዘር ከመሆን ውጪ መቼም የጎመን ዘር አትሆንም። ስምን ያወጡልህ በምክንያት ኑረው ወይም ቀይረው። የኔ ፍቅር ለፍቅራችን ሳሚ ወይ ቶሎ ተጋብተን አንድ ላይ እንድንኖር እፈልጋለሁ። እውነት ህይወት ሰልችቶኛል። ትሄዳለህ፣ ትመጣለህ፣ ትሄዳለህ፣ ትመጣለህ። ድግግሞሽ ነው በቃ። አብሮነትሽን ከልብ ይፈልጋሉ። ደስ እያለኝ እኔ ካንተ ጋር ብቻ መኖር ነው የምፈልገው። ቤተሰብ የለኝ፣ ብቸኛ ነኝ። ሰርግ አልፈልግም። በስነ ስርዓት ሽማግሌ ልከህ በፍቅር እንድትወስደኝ ብቻ ነው የምፈልገው። ደግሞ እማዬ ማስታለኛለች። እኔም እያሰብኩበት ነው። ሁሌም ካንተ ጋር ነኝ። የትም ቦታ እኖራለሁ ካንተ ጋር። አንቺ በዚህ ልክ ከተረዳሽ አደርገዋለሁ። አመሰግናለሁ። ለአዲስ ህይወታችን መቼ ነው የምሞሸረው? 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 እሰይ ላገባ ነው። እኔስ ላገባ ነው። እኔም ላገባ ነው። አዎ ላገባ ነው። እኔስ ላገባ ነው። እኔስ ላገባ ነው። እሰይ ላገባ ነው። አዎ ላገባ ነው። እሰይ ላገባ ነው። የወር ደሞዝ ስንት ነበር? የሴት ልጅ እድሜና ደሞዝ አይጠየቅም። እኔም ልሽን ካረግሽ የአንድ ዓመት ደሞዝ ነው ሰጥሽ። ከአንድ ነገር ውጭ የፈለግከውን ይችላል። ችግር የሚባል ነገር አጠጋቢሽ ድርሽ እንዲላል አለ። አንቺ በዚህ ስትመጪ በዚህ እንዲ እናረጋግጥሽ። ጥሩ፣ ግን ስራው ምንድነው? በጣም ቀላል ነው። ሰውና ሰው ማጋጨት ብቻ። አልፈልግም። አስቢበት። በጣም ጨንቆኛል። የአባዬን ጉዳይ ያው ታውቂዋለሽ። እኔ ደግሞ እጄ ላይ ያለው ገንዘብ እያለቀ ነው። የሆነ ሰውዬ ስራ ቦታ መጥቶ ብዙ ገንዘብ ሊሰጠኝ እንደሚችል ነግሮኛል። ግን ደግሞ መጥፎ ስራ እንድሰራለት ይፈልጋል። ብቻ አንተኛ ልልሽ እንዳይሆን እባክሽ። እንደሱ አይደለም፣ ፍቅረኛሞችን እንዳለያይለት ይፈልጋል። እና ይለያዩዋ። ደግሞ ለዘንድሮ ፍቅረኛሞች ከአባትሽ ህይወት ይበልጣል እንዴ? ይሄን እድል አሳልፈሽ አባትሽ ሞትብሽ አይቆጭሽም? እኔ ነግሬሻለሁ። ይሄንን እድል ተጠቀሚበት። ቆይ እሱ በምን ተሽሎ ነው ከኔ የበለጠብሽ? አንደኛ ነገር ስለ ዘርም ሆነ ስለ ቤት ተሳስቶን ቢሆን አያወራልኝ። ሁለተኛ ነገር ደግሞ በጣም ቆንጆ ነው። ቆንጆ ነው? አዎ ለኔ በጣም ቆንጆ ነው። ለአንቺ ሊሆን ይችላል። ስለ ብሔሬ እንዳላወራ እያሽማቅቅሽኝ፣ በማንነቴ እንዳፍር እያረግሽኝ። ሰማኛለህ? ብሔሬ የትም አይሄድብህም። አንድነት ግን ሊጠፋ ይችላል። እሱ ከጠፋ ደግሞ መልሶ ለማግኘት በጣም ይከብድሃል። ወይ ዝም በል ወይ ስለ አንድነት ብቻ አውራ። ቆይ ካሬ ነው ወይስ ፖለቲከኛ ነው የጠበሽው? እሱ የፍቅር ሰው ነው። እባክህ በቃ በመንገዴ የገባ አትረብሸኝ። ረበሽኩሽ እንዴ? አዎ በጣም እየረበሽከኝ ነው። እኔ መፈለጊን እንጂ መረበሽን አላወቅኩም ነበር። የማይፈለግም መፈለግ በራሱ መረበሽ ነው። በቃ እኛን ለራሳችን ተወን። ችግር የለም እተዋችኋለሁ። እማመሰግን ግን በተግባር ስትተወን። አይደነግጥም ልቤ አይደነግጥም ከቶ ከቶ ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማን ሽሮ ብርሃኔ ሞላው ልዩ ተፈጥሮ። እንግዲህ ጀመረኝ ናፍቆትህ ጀመረኝ፣ እንግዲህ ጀመረኝ መውደድህ ጀመረኝ። ደረሰ ሰዓቱ አንተን አንተ ዲለኝ
ናፍቆት ጀመረኝ የቤቴ ወለሉ ጣራና ግድግዳው ባንተ አምሳል ተሞላ አቤት የኔ ዕዳ ልይዘው ብሞክር ልጨብጠው ብልም ለካስ በሀሳብ ነው ታምሬን ነገር ችግር ልቻለው እዳዬ ልቻለው አይበቃም እንዳንተ በቃሽ ምናምን ይባል ድምፅሽ እኮ በጣም መስጠኝ ነው ዴው ድምፅ አይደለሽ አመሰግናለሁ አመሰግናለሁ መቼስ አልተስማማም አትይኝ ተስማምቻለሁ ግን ቅድሚያ እንድትከፍለኝ እፈልጋለሁ መጠላታቸው ሰራግጥ ብቻ ነው የምከፍልሽ ለጊዜው ለልብስሽና ለጸጉርሽ ብቻ ተትሻለሁ ይሄን ሁሉ ወጪ የመደብክላቸውን እስካቃቸው በጣም ቸኩያለሁ የሚቸኩል ሰው አይመቸኝም ቸኩሌ ስራ እንዳታበላሽ እሺ መቼ ልጀምር አለቃሽ ነኝ እኔ ነኝ የምወስነው አንተ በጣም ታፋኛለህ ልኬን ስላገኘው ደግሞ አጠገቤ እንዳትደርስ ደግሞ ማድረግ ልንገር ሀገርን ሳትወድ ሀገር ላይ ቤተሰብ ስለመስ እሷ እንደሆነች ካንተ እቅፍ ወጣ እኔ እቅፍ ውስጥ ገብታለች ማንም ሊያወጣት አይችልም ማንም እሱ የፍቅር ሰው ነው እባክህ በቃ በመንገዴ የገባ አትረብሸኝ ሁለተኛ ነገር ደግሞ በጣም ቆንጆ የኔ ልጅ ቆዘምሽብኝ በደህና ነው በደህናማ ቢሆን እንደዚህ አትቆዝምም ነበረ አንድ ራሱን የቻለ በሽታ እኮ ነው እኮ ትካዜ አይ አባ አልተከዝኩም እንዴ የኔ ልጅ ይኸው እያየሁሽ እኮ ነው አባ መድኃኒቱ ግን ለውጥ እያየህበት ነው እኔ ላይ ለውጥ አይታይም እንዴ ልጄ ለውጥ የሚታይ እንጂ የሚነገር አይደለም ብዬ እኮ ነው አዎ በጣም ለውጥ አለ ደስ የሚል ለውጥ አዎ ልጄ ለውጥ አለ ላንቺ ሸክም ሆንኩብሽ እንጂ ተው አባ ሁለተኛ እንደዚህ እንዳትል አመሰገንኩሽ መረኩሽ ልጨርሰው አልቻልኩም የኔ ልጅ እግዚአብሔር እድሜና ጤና ይስጥሽ አሜን አባ ይኸው እንደዚህ ከሆንኩበት ጊዜ ጀምሮ እስካሁን ድረስ አጠገቤ ነሽ ያለሽ ከኔ ሳትለይ እኔም እስረኛ አደረኩሽ ልጄ እግዚአብሔር እድሜና ጤና ከፍ ያለ እንጀራ እንዲሰጥሽ ነው የምመኘው ላንቺ ምርቃት አይበቃኝም የኔ ልጅ እሺ መሳይ ችግር አለ እንዴ ምን እባክህ ከአዊ ጋር ጥሩ ሁኔታ ላይ አይደለም የሆነ ሰው በተደጋጋሚ እያጣላ እንዴት የድሮ ፍቅረኛ ነኝ የጥንት ፍቅረኛ ነኝ ምናምን ምን በቃ እኮ የጥንት ከሆነ እኮ ተነጋግሮ መፍታት ነው ያለፈ ነገር ያለፈ አይደል እንዴ ለዚህ ማ አትጨነቅ የድሮ ያለፈ ታሪኳን ባነሳባት እሷን ማስጨነቅ ለማንኛውም አንተ በሷ የዋላ ታሪክ መጨነቅ የለብህም ንገራትና የሚሆነውን ነገር አስተካክሉ ቆይ አንቺ ከኛ ምንድን ነው የምትፈልጊው? ምን አለሽና ካንቺ ምን ይፈልጋል? ስሚ
አንቺ መስተፋቅር አሰርተሽበት እንጂ እሱ የሚያፈቅረው እኔን ነው የኔን መሳይ የኔ ፍቅረኛ ነው አልኩሽ እኮ ከመሀላችን ውጪ። አንቺ መተተኛ ጸበል ወስጄ መተትሽን አጠፋልሻለሁ። እሺ ትንሽ እንኳን የሴት ልጅ ክብር የለሽም። ሴት ልጅ ስትፈለግ እንጂ ስትፈልግ አያምርባት። ትንሽ እንኳን ክብር ይኖርሽ ለራስሽ። ቆንጆአችን አካላችን ሁሉ ሰላም? በጣም ደህና ነኝ። ስራ እንዴት ነው? ይመስገን። ምንም አይል። የመጣሁት እንኳን የኔ ወንድም ያንቺ ወደፊት ባል በናፍቆትሽ እየተሰቃየ ነው። አንቺም እንደሱ። ተሽዬ ምን መሰለ? ይኸውልሽ የፍቅራችሁን ጥግ አውቀዋል። የገባውን ንፋስ እናንተ አስወጡ እና አንቺም እሱም በናፍቆት እየተጎዳችሁ ነው። ምን ላድርግ ተሽዬ? ከአቅም በላይ ሆኖብኝ እኮ ነው። ይኸውልሽ ለፍቅር የሚከብደው ነገር የለም። የውስጣችሁን እናንተ ታውቃላችሁ። አሁን እንድትደውይለት ወይም ደግሞ ሲደውል እንድታነሽለት ልለምንሽ ነው የመጣሁት። እሺ እንዳልከኝ አደርጋለሁ። እግዚአብሔር ያክብርሽ። ይኸውልሽ የአንቺ ድምፅ ወደ እሱ፣ የእሱ ድምፅ ወደ አንቺ ሲመጣ ነገሩ በፍቅር ይፈታል። እግዚአብሔር ያክብርሽ። ሰላም። አሁን ራሱ ብዙ ሰዓት አስጠበቅኳት። በቃ ቻው። እሺ እደውላለሁ። እሺ ይሄ ሁሉ ሰዓት ስልክ ማውራት እኮ ቀርቷል። ለምንድን ነው የቀረው? ይኸውልሽ አሁን ወሬሽን ቆጠብ አድርገሽ ለእርዳታ ድርጅቶች ለህዳሴው ግድብ ጣል ማድረግ ሆኗል ፋሽን። እሱ ነገር አሁንም አላለቀም እንዴ? አሁንም አላለቀም እንዴ? በይ እኔንም ሀገርሽንም ህዝብሽንም ጎንበስ ብለሽ ይቅርታ ጠይቂ። እሺ ይቅርታ ያልኩሽን ለሌሎች ነገር ፈገግታ ያምርብሻል። ሀዊን እያወራሽ ነው አይደል? ሌላ ማንን ላወራ እችላለሁ? አዎ ስስቂ ነው የሚያምርብሽ። አዎ ከዚህ በኋላ አትጣሉ እባክህ። አይ አንጣላም፣ ግን አንቺን በጣም ኮሮብሽ። የእውነት እኔ ወንድም ለፈገግታ ነው የምኖረው፣ አታስብ። የእውነት በጣም ያኮራኝ። የእውነት እኔ ወንድምሽ ከዚህም በላይ ነው ማረገለ። ላንተ ነው የምኖረው። እውነት ወንድሜ በመሆነ ኮሮብ። የእውነት አይ ከዚህ በኋላ ግን መጋጨት ምናምን ተው። እኔንም አታድክሙኛ። አይ ያው ሰው ምናምን ካልገባኩ አይ ወሬ አትስሙ። የምሬን ነው። በቃ ደስ ይላል። ደስ ስስቅ ሳይ ነው እኔ ደስ የሚለኝ። መሲ ደግሞ ሳቅሽ እኮ እንዴት እንደሚያምር በህይወቴ ብዙ ሰዎችን አውቃለሁ። እንዳንተ ግን ውበትን፣ መልካምነትን በቃ ሁሉን አሟልቶ የሰጠ የምር ልዩ ነህ። ስለ አድናቆትሽ በጣም አመሰግናለሁ። ምስጋና ሳይሆን ፍቅር ነው የምፈልገው። ለማንኛውም ከዚህ በኋላ እኔን ለማግኘት እንዳትሞክርሽ። የኔ ፍቅር በፈለክ ጊዜ እንደግመዋለን። በጣም ጣፋጭ ነው። ፍቅር አዳምጪ። አዳመጥኳት፣ ነገረችኝ እኮ። ፍቅር ተረጋግተሽ አዳምጪ። ኧረ አንተ ያዝከውን ይዘህ ነው ብትረጋጋ። እኔ ምን ይዤ ልረጋጋ? ቆይ እስኪ ንገረኝ። ፍቅር መንገድ ዳር ነው ያለው። መንገድ ዳር ስትባልግ ያላፈርክ መነጋገሩ አሳፈረ? ቆይ እስኪ ንገረኝ፣ መነጋገሩ ነው ወይስ መባለጉ የሚያሳፍረው? ዝም በይና አዳምጪ። አላዳምጥህም። በጣም ባለጌ ነህ። እንዳት
መርካቶ ደርሶ የመምጣት ጥቅምን የሚያውቀው እንደኔ ቤት ውስጥ የተቀመጠ ሰው ለተቀመጠ ሰው ዝናብ መመታትም ይናፍቃል። ለእናንተ ግን ዝናብ ሲመጣ እንኳን ትሮጣላችሁ። ምን እያልክ ነው አባ? ይሄ ደግሞ የእግዚአብሔር ስራ ነው። በትልቁም በትንሹም ትጨነቂያለሽ። ኧረ እኔ ምንም የሚያስጨንቀኝ ነገር የለም አባ። ቆይ የኔ ልጅ ከእብድና ከሞኝቱ ይሻላል። ሞኝ ያው ሞኝ ነው፣ እብድ ግን ከታከመ ይድናል። እኔም አንቺም ተጨንቀሽ በምታመጪው ገንዘብ ከምድን ቢቀር እመርጣለሁ። ለእኔ ደስታዬ አንቺ ደስ ብሎሽ ሳይ ነው። የኔ ልጅ ደስታችን ሲተን እየታየኝ ነው። እቤት ሆነሽ ሰላም የሌለሽ ውጭ እንዴት እንደምትሆኝ ሳስብ እየተጨነኩ ነው። ኧረ አባ እኔ ምንም የሚያስጨንቀኝ ነገር የለም። አንተ ስለ ጤና ብቻ አስብ። እሺ የኔ ልጅ። አንቺ የት ቀምሰሽ ነው እንደዚህ ጣፋጭ ነው መረራ ነው ምናምን እያልሽ እንትን የምትይው? እኔ እኮ ስላገኘው ደስ ብሎኝ ከዛ አብሬ ስለቆምኩ ነው ጣፋጭ ነው ምናምን ያልኩት። በጣም ይቅርታ። ሰማሽኛል? እያንዳንዱ ያበላሽሽው ነገር ታስተካክያለሽ። ሰምተሽኛል አይደል? የእውነት ተጸጽቻለሁኝ። እግሯ ላይ ወድቄም ቢሆን ይቅርታ ጠይቃታለሁ። ምንድን የምታዘጋው? በደንብ ረገጥ ጫን በለው። በጣም በደንብ ተጫነው። ዱብ 1 2 3 እጁን አጣቅምሽ። በቃ አንቺ ትንሽ እንኳን አላሳዝንሽም? ምን እኮ ወንድምሽ እኮ ነኝ። ጭራሽ ሰራተኛ አልሽኝ እኮ። ይኸው ልብስሽን አጠብ። ይኸው ለእኔ ስትል ሳይሆን ለቢራ ስትል ወንድሜ። ኧረ በእናትሽ በቃ ሰዓት ሄድ በእናትሽ። ይኸው መሸ እኮ ሰዓቱም አለፈ። እንግዲህ አሁን ቢራው ራሱ ይሞቃል። እንደውም አሳየኝ። ካለቀቅ አልከፍልም፣ አልጋብዝም። እስቲ በደንብ አንሳ። አረፋውን አውርዶና አሳየኝ። ለቆ አልለቅቅ እንዴ። በስርዓቱ ይሄ ምን እኮ ነው? አየዋ። እሽት አድርጎ በደንብ አድርጎ። እሺ አሁን አይበቃም? ምስኪን። እሺ በቃ ተነስና ይሄንን ጨምቃ አስጣው። ከዛ እንደፈለክ ጋብዛለሁ። አሁን ተስማማል። ይጨመቃል። ቅድም እንደዚህ አጥበው ቢሆን ምን ነበረበት? እንዲህ ነው ካጠው አይቀር። አሁን ነው ነገር ምን መሰለሽ ነገር ያከለኝ ማለቴ እኔ እና እሱ በጣም እንፈቀራለን። ስለዚህ ከመሀላችን ውጪልን። ሸሚዞቱን እንዳይነግርሽ። አንተ እኔም ናትቼ ነው የምፈቅድህ እንደዚህ ታረጋው? ቆይ ለምንድን ነው እንደዚህ ታረጋኝ? እስኪ ንገረኝ። አስተማም ንገረኝ እስኪ ለምንድን ነው እንደዚህ ታረጋው? ስሚኝ መጀመሪያ ሰው ባልሽ በጣም ባለጌ ነህ። እንዳትነገር። ሰው ባልሽ እንዳልሽ ሰማሁት እኮ አየሁት።
ታይኛለህ። ቆመ ረዳይ ምን ሄሎ ሳሚ፣ ሄሎ ሄሎ፣ ወንድሜ ምን ሆነ? እንዴ ምንድን ነው? አንተ ምን ሆነህ ነው? ምንድን ነው? ወንድማችን ምን ሆነህ ነው አንተ? እዚህ ተይኝ፣ በቃ ተይኝ፣ ተይኝ ብዬሻለሁ። እኔ በቃ ተይኝ። ወይኔ መሳይ እኮ ታስሯል። እኛ እኮ ተባረናል። የት ልንኖር ነው? መሳይ ሴት አለ፣ ብቻችንን ቀርተናል እኮ። ላይ ኩል ይወጣው ይችላል ነው ይችላል። እንዴት ነው የምትው? እንዴት ነው የምትው? ላይ እንዴት ይችላል? ምንም ነገር እንኳን አንደንግ ወንድሜ ደበቆ ተመለስ እያልኩት አልሰማሁትም። ሄደ ተብሎ እምቢ ብሎኝ ሄደው። ምን አለበት ይዛኔ አብሬ ቤት እኮ ነው። እንዴት ያመሳው ያረሳኝ ወይኔ ልጄ፣ ወይኔ ልጄ፣ ሳምዬ ልጄ፣ ሳምዬ ልጄ፣ ወጣ ቀረብኝ እኮ። የት ላግኝ ልጄ? እዛ ይመቻል ልጄ። ምነው አቃጠልከኝ? ምን አረኩ? ወይኔ ወይኔ፣ እጄን ተነከስኩ፣ ወይኔ። እማዬ በእናትሽ እንደዚህ አትሁኚ፣ ጠንከር በይ። እንዴ አሁን እኮ አንቺም ታመሽ እኮ ሌላ ችግር ውስጥ ልንገባ። ጠንከር በይ እማዬ። ሳሚዬ ልጄ፣ እንዴት ነሽ? በረታሽ? አይኔ ጠፍቶ እንዴት እበረታለሁ? ቀኝ እጄ ወድቆ እንዴት እበረታለሁ? እንዴት ይረሳል? እሺ ይሁና። አይዞሽ፣ እግዚአብሔር ያበርታሽ። አሜን ልበል፣ አሜን ልበል። ይቻለኛል። እሺ አሜን እላለሁ። ይሁን
እኔ ልጅ እየመጣ ጠይቀህናል፣ ተመላልሰህ አጽናንተህናል። ላውቅ አልቻልኩም። ማነህ? ልጆቼም ሊያውቁ አልቻሉ። ወንድሙ ነኝ። ቀኑ ጨለማ ነው የሆነብን። የቀን ጨለማ ነው ያወጣን። የገዳይ ወንድም ባይሞትም እኮ በስራ አጣችሁታል። እኔ የምልህ ልጅ ወንድም ለመርማሪ ፖሊሱ እንደነገረው ልጅቷን አያውቃትም? አዎ አያውቃትም፣ ግን አንዴ አይቻታለሁ ምናምን ብሎኝ ነበር። አንተስ አታውቃትም? እኔ አላውቃትም። ወንድምም የልጄም ገዳይ እሷ ናታ። እሷ ናት፣ ሌላ ሰው አይደለም። እሷ ናት፣ እሷ ናት አጥፊያቸው። ያቃጥልሽ ይኸውልህ፣ አደራን የዛች ልጅ ዱካ ተከታትላ አግኝልኝ። አደራ አደራ አደራን። እሺ እንዳልሽኝ አደርጋለሁ። እግዚአብሔር አምላክ አጽናኝ መልአክ ይላክልሽ። አሜን 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 አሜን። እናንተን የሚያጽናችሁ እንዴት ነህ ማንጁሴ? እንዴት እሺ፣ እንዴት ነህ? እንዴት ነህ? ሰላም ነው? ሰላም ነው። ምን እባክህ አንድ አይኔ ጠፍቶ ማለት አልገባኝም። አዎ የሚታየው ሳይሆን የማይታየው አይኔ ነው የጠፋው። ይገርማል፣ ውስጤ ባዶነት ይሰማኛል። ሰውነቴ ከላይ ላይ እያለቀ ይመስለኛል። መሳይ ደህና ነው፣ መሳይ ደህና ነው። ማንጁሴ አትዘን፣ መሳይ ደህና ነው። ታዲያ አንተ ምን ሆነ? አንድ አልፈታ ያለኝ ቀን ህልም አለ። እሱን እንድትፈታልኝ ነበር የመጣሁት። ይኸውልህ አያት። ማናት? አላወኳትም። አዎ አታውቃትም። ሀዊ ትባላለች። የመሳይ ፍቅረኛ ናት። በደንብ መልኳን አይታታል አይደል? አዎ አይቼዋለሁ። ጠዋት ከቤት ወጣ እስከ መስሪያ ቤቷ ድረስ ያለውን እያንዳንዱን የምታገኛቸውን ሰዎች ጠቅላላ ፎቶ ታነሳልኛል። እሺ እንዳልከኝ አደርጋለሁ። ግን መሳይ ደህና አይደለም እንዴ? ይኸውልህ የምታነሳው ፎቶ ራሱ መልሱ ይነግራል። ያነሳበትን ጊዜና ቦታ ፈልገዋለሁ። እሺ በፍጥነትና በጥንቃቄ ይደረግ። እሺ እሺ። ቆይ አንተ ግን ከኔ ምንድን ነው የምትፈልገው? ስለምወድሽ አይደለሽ፣ ስለምጠላሽ። በአንተ መጠላት ያስደስተኛል እንጂ መቼም ቢሆን ሊያናደኝ አይችልም። አረኩትን አታውቂም። ጓደኛሽን እንጦሮጦስ ነው የከተትኩት። እኔ ቀላል ሰው አይደለሁ። አንቺን ገና እጫወትብሻለሁ። እንኳን እንዳንተ አይነቱ በእኔ ማንም ሰው አይጫወትብኛል። ምንም ማትረቢ ነሽ፣ የወደቅሽ ሴት። እስካሁንም እኮ ፍቅር ይዤ መስሎሽ? በፍጹም እልህ ስለያዘኝ ብቻ ትጫወትብሽ የቆየሁት። መቼም አልወድሽ፣ መቼም አላፈቅርሽ። ይሄን እንድታውቂ ይፈልጋል። ገባሽ? ላይሽም አልፈልግምሽ። የመጀመሪያዋ ተላላኪ እሷ ነች። ሁለተኛዋ ደግሞ የአንቺ ጓደኛ ነች። እንደ ተጫወታችሁብኝ እጫወትባችኋለሁ። ሁለታችሁን ማጠፋችኋለሁ። ስራዬን ጨርሻለሁ። ገንዘቡን ስጠኝ። ለጊዜው ኪሴ በቂ ገንዘብ የለም እና ነገ እሰጥሻለሁ። ደውይልኝ። ይኸውልህ ገንዘቡ በጣም ያስፈልገኛል። ስለዚህ ዛሬውን ስጠኝ። ችግር የለም። ነገ ደውይልኝ፣ እሰጥሻለሁ። ችግር የለም።
አንቺ በዚህ ልክ ከተረዳሽ አደርገዋለሁ። የምር እውነት እኔ አንተን ብቻ ነው የምፈልገው። ደግሞ ማየም ቀን ከሌት በቃ አግባ እያለችኝ ነው። በጣም እኮ ደግሞ የምትወድሽ ደስ ብሎኛል። ከምር የትም ቦታ ካንተ ጋር እኖራለሁ። አዲስ ትዳራችን የኔ ፍቅር ደስ አለሽ? በጣም ደስ ስላለሽ በጣም ደስ ብሎኛል። እኔ እሺ ነኝ። ደግሞ ደስታሽ የኔም ደስታ ነው። አውቃለሁ። መወለድሽ ደስታዬ ነው። አድገሽ የኔ ፍቅር የኔ ህይወት ስለሆንሽ ባንቺ ሁሌም ደስተኛ ነኝ። አዊ ይቅር በይኝ እባክሽ። የእውነት ስለመሰለኝ ነው ያመንኩት። ይቅር ብዬሻለሁ፣ ግን በጣም ነው ያፈርኩብሽ። እሱ እዚህ ሲመላለስ ሳየው፣ በዛ ላይ ደግሞ መሳይን ከሌላ ሴት ጋር አየሁት ስትይ እንዳትጎጅብኝ በማለት ያደረኩት ነገር ነው። እባክሽን ይቅር በይኝ። ይቅርታሽን ተቀብያለሁ፣ ግን በቃ ተይኝ። ግን እባክሽ እንደዚህ እንድንሆን አልፈልግም። ተይኝ፣ በቃ ተይኝ አልኩሽ። ፍቅሩን ለእኔ ተይው እሺ፣ እሰራለታለሁ። ስራዬን ጨርሻለሁ። ገንዘብ እንድከፍለ ይፈልጋለሁ። ለዚህ ቆሻሻ ስራሽ የሚገባሽ ክፍያ ይሄ ነው። እሺ ጥፊ፣ አይንሽን ማየት አልፈልግም። ይኸውልህ ለእያንዳንዱ ስራ ዋጋ ትከፍላለህ፣ አስከፍልሃለሁ። እሺ እኮ ነው የምልሽ። ከአጠገቤ ዞር በይ። ጠብቀኝ እሺ፣ እሰራለሁ። አይንሽን ማየት ስለማልፈልግ ከፊት ዞር በይ። ቆሽሽ የምትታይ ዞር በይ፣ በቃ ዞር በይ። አይዞሽ እሺ፣ እሱ ባይኖርም እኛ አለን። እሷ የነገረችኝ ነገር ለማመን ስለከበደኝ ነው። እስኪ አንቺ እውነቱን ንገሪኝ። ሌላ የምለው ነገር የለም። እሷ እንደነገረቻችሁ ነው። እንዴ እማዬ፣ ምን አስበሽ ነው? ለሳምዬ ገዳይ ይቅርታ ልታደርግለት ነው? ሄለን፣ አንቺ ሳሚን እንደምትወጂው ሁሉ እኔ ላልወደው እችል ይሆናል። ግን እኮ ሳሚ ልጄ ነው። በማህፀኔ 9 ወር የተሸከምኩት ልጄ፣ ስጋና ደሜን እኮ የተካፈለ ልጄ ነው። ምንም ቢሆን እኮ ለአንቺ ልጅሽም ቢሆን ለኔም እኮ ወንድም ነው። የገደለ ብሎ መግደል ስንችል ጭራሽ በይቅርታ ልናልፈው ነው? የሚጠቅመውንም የማይጠቅመውንም ታውቁታላችሁ። እማዬ እባክሽ የሳሚ ደም በከንቱ ፈሶ እንዲቀር አታድርጊ እባክሽ። በቀል ጎጂም ኃጢአትም ነው። ደግሞም ሁሉ ነገር የሆነው በድንገት ነው። እኔ የሚጠቅመንን ነው የመረጥኩት። ብትሰሙኝ ነው የሚሻላችሁ። የተሳሳተ መንገድ ሁሌም ወደ ገደል ነው የሚመራን። በቀል የበለጠ ያሳንሰናል እንጂ አያበዛንም። እንዴ እኛ የእነሱን ስንገድል እነሱ የእኛን መግደላቸው የት ይቀራል? ተዋት፣ ሀዘኑ ይበቃታል። ሌላ ሀዘን አትኑባት። ሰውዬውን ካወቅሽው አንቺ ለምን ለኛ አትነግሪኝ?
ስሚ አንቺ ሌላ ወንድ ሲያቅፍሽ ሳሚን ከነ መፈጠሩ መርሳትሽ ላይ ቀር ቤተሰቡ ላይ ሌላ ሰዓት አትለኩሽ። አንቺን ሲከተል ሳሚዬን ያጣ ነው ይበቃናል። አርፈሽ ቁጭ በይ። ትናገሩን የመርሽ ተናገርልሽ። በደንብ አድርጌ አስቤ ነው የምናገረው። ደሞም እውነታውን ነው የተናገርኩት። እና እኔ ሳሚን ከነ መፈጠሩ ረሳዋለሁ? እኔ እሱን ረሳዋለሁ? ፍቅረኛ አይደል? ይተካል። የማይተካ ወንድም ብቻ ነው። እኔ ቤተሰቦቼ ስለ እናንተ ባዳ አደረጋችሁኝ። ሰው ካልገደልን ብሎ ማለቃቀስ ምን የሚሉት እውቀት ነው ማየ? በቀል ቁስሏን የሚሽርላት መስሏት ነው። አትፍረጅባት። ነይ ቤት ነው። እና ዘላለማችንን እንደ እናት እንድናይሽ እንደ ልጅ እንድናገለግልሽ እንድትፈቅጂልን ነው የምፈልገው። ልጄ መገልገያ አይደለም። ልጄ ጌጤ ነው እንጂ መገልገያ አይደለም። ከአዊ ጋር ጥሩ ሁኔታ ላይ አይደለም። የሆነ ሰው በተደጋጋሚ እያጣላ። አሁን አንቺ ተረጋጊ። እኔ ለሁሉም የእጃቸውን ሰጣቸዋለሁ። አይሆንም። በልጄ ምክንያት የማንም ደም እንዲፈስ አልፈልግም። በጭራሽ አልፈልግም። አምኖት ጋሼ ደህና ነኝ ልጅ። ደህና ነሽ? ዝኑ የለችም እንዴ? የለችም። አንቺ ጋር እኮ የመጣች መስሎኝ ነበረ። የት ሄዳ ነው? እኔ እንጃ፣ እኔ ጋር የለችም። ታዲያ የት ሄዳ ነው የኔ ልጅ? ሰሞኑን ጸባይዋ ሁሉ ተቀይሮብኛል። አንቺ የምታውቂው ነገር አለ? ጋሼ ካልነገሯት አንድ ነገር ልንገሩት። አልነግራት። የእርሶን መድኃኒት ለመግዛት የማታረገው ነገር የለም፣ የማትገባበት ቦታ የለም። ህይወቷን እንኳን እስከ ማሳጣት የሚደርስ ነገር ታደርጋለች። አደራ ግን እንዳይነግሩ። መድኃኒቱ ግን ለውጥ እያየህበት ነው? እኔ ላይ ለውጥ አይታይም እንዴ ልጄ? ለውጥ የሚታይ እንጂ የሚነገር አይደለም ብዬ እኮ ነው።
መሳይ ከጎዳና አንስቶ አባትም ወንድምም ህይወትም ነው የሆነልን። እባክሽ ልለምንሽ፣ እባክሽ ስለ ልጅሽ ስትይ ይቅር በይው። እባክሽን መሳይ ይቅር በይው። በፍቅር ቅናት በተቀነባበረ ሴራ ነው ሁለቱንም ወንድሞቼን ያጧቸው። እና በቃ በዚህ ምክንያት ነው ልጄን ያጣሁት። ይኸውላችሁ ስሙኝ፣ እኔን መቀበል ባይቻልም መቃወም ግን አይቻልም። ብንቃወምስ ምን እናመጣለን? ባድ አይደለ እንዴ? እንዴት እንደዚህ ልትይቻልሽ? ጊዜያዊ ችግሮችንና ንግግሮችን እኮ በሆድሽ ማስቀመጥ አይገባም። ለኔ እኮ ሁሌም ሙሽራዬ ነሽ። እሺ ማየ፣ ምን ልትነግሪኝ ነው? የማያደርሰውን የማያሻግረውን መንገድ እንድትለቁ ልነግራችሁ። ችግር የለውም እንግባበት እንጂ መውጫው አያሳስብ። እናትም አባትም ሆነ ያሳደገችን እሷ ናት። ለቤተሰቡ ከሷ የተሻለ ማንም አያውቅም፣ አያስብልም። ከስሩ ጀምሬ ሁሉን ነገር አውቀዋለሁ። የሆነ ሁሉ በድንገት ነው። እማዬ፣ እሱ ባይገፈትረው ኖሮ እኮ ሳሚዬ አይሞትም ነበር። እንዴት አስበሽው ነው? ሳሚዬ ወደ ሰውየው ባይሄድስ ኑሮ ብለሽ አስቢ እንዴ። ሁሉ ጊዜ እኛ ስላጣ ነው ብቻ እናስብ። ምን ሆናችሁ ነው? ይኸውላችሁ ልጆች፣ በተፈጠረው ነገር እኔ ሳሚን ገደለብኝ ብዬ አልከሰው። ምን? ከፈለገ ፍርድ ቤቱ ህጉ ይጠይቀው፣ እንደፈለገ ያርገው። አንቺ ብትይው እኛ መቼም አንተው። ካሁን በኋላ ስለ በቀል ስትናገሩ ብሰማችሁ እረግማችኋለሁ። የእናት እርግማን ደግሞ የሀገር እርግማን ነው። ምድሪቷም እሺ ብላ አታቆማችሁ። የገደለብንን መግደል የተሻለ መንገድ ሆኖ አግኝተናል። ስለዚህ እሱን መርጠናል። ወንድማችን በአደጋ እንጂ በሰው እጅ እንደሞተ ማሰብ መሮናል። በቃ ተውን እንዴ። በቀል አልፈልግም። ልጄ በአደጋ እንጂ በሰው እጅ አልሞተም። እናንተም እኔ እንደተቀበልኩት ተቀበሉት። አስቡበትና ንገሩ። እኔ ያገናኛችኋለሁ። ከዛ በመግደል የሚገኘውን ጥቅም ታዩታላችሁ። ወንድሜ ላይ ለምን እንደተጫወታችሁበትና ያ ምስኪን ያለቃኑ እንዴት እንዲሞት እንዳደረጋችሁ ልነግሩኝ ትችላላችሁ? ልነግሩኝ ትችላላችሁ ወይ? No!
ትፈልጋለሽ? አባቴን ለማሳከም ገንዘብ ሰጥቻለሁ ብሎ አታለኝ ነው። እባክህ አባትሽን ለማሳከም ሰው መሞት አለበት? ወንድሜ መታሰር አለበት? ሰው መሞት አለበት ወይ? እባክህ በእናትህ እናትም አባትም ሆነ ያሳደገኝ አባቴ ይሞትብኛል። ለእሱ ብዬ ነው። ዝም በይ። አንቺ ወንድሜ እንደዛ እያፈቀረሽ እንደዛ እየኖረልሽ እንዴት እንደዚህ ነገር ታደርጊያለሽ? እኔም ከታሰረ በኋላ ነው ያወቅኩት። ይሄ ሰይጣን የተጫወተብኝ። እኔ ምንም አውቀው ነገር የለም። መሰለኝ ያጣሁት ይበቃኛል። እባካችሁ ተውኝ፣ አታሰቃዩኝ። እኔ ጓደኛዬን ለመርዳት ብዬ ብቻ ነው ያደረኩት። ጓደኛሽን ለመርዳት ሰው መሞት አለበት? እሱ እኮ ነው ያታለለን። እኔ ምንም አውቀው ነገር የለም። ዝም በይ። ልትነግረኝ ትችላለህ? እሷ ፍቅር ተይዤ ቀንቼ እንጂ እሱ እንዲታሰረ እኔ አልፈለኩም። ወንድሜ እንደዚህ ነው ያቃጠልኩት። እኔ አስቤ አይደል እንደዚህ ሰው እንዲሞት እኔ እንደዚህ ነሱ ሰው እንዲገባ አልፈለኩም። ሽንታ እንደዚህ ነው ያቃጠልኩት። እኔ ሰው ለምንሽ አላክ ዛሬ በእናትህ ተው። እሞቱ እንለቃቸውና ከእናንተ ያመለጡት ይተርፋሉ፣ ያላመለጡት ይሞታሉ። ተግባባን? ለምን እዚሁ እንዳሰርናቸው ገለናቸው አንዴ ትንሽ እንዲሰቃዩ እፈልጋለሁ። ወንድሜን እንዳሰቃዩት የወንድሜ ስቃይ እንዲገባቸው እፈልጋለሁ። ለዛ ነው። ተግባባን? ጨዋታውን ወድጄዋለሁ። ብዙ ለገደለ ግን ብዙ ቢከፈል ደስ ይለኛል። ወደ ጨዋታው ብንሄድ እመርጣለሁ። ሽፋን ወስጄ ባጫውታት የመቼ መቼ። ዝም በል። በህይወት ለመኖር አንዱን መግደል አለበት። ያለበለዚያ እኛ እንገላችሁ። በቃ እናንተ ገላችሁት ማንን እንገል ነው?
ተዋቸው እባክህ፣ እባክህ እነሱን ተዋቸው እባክህ፣ ልለምን እባክህ። ተነስ ተነስ፣ ጠጋ በል ወደዚህ፣ ኑ ወደዚህ። እንደ ስራችሁ ከዚህ በላይ ይገባችሁ ነበር። ወንድሜ ላይ ላደረሳችሁት በደል ከዚህ በላይ ይገባችሁ ነበር። ግን እኔ ፍቅርን በመከራ እንድትማሩ ነው ያደረኩት። እንደዚህ አይነት ስህተት ደግማችሁ በህይወታችሁ እንዳሰሩ ደግማችሁ እናንተ ልጇን የገደላችሁባት እሷ ይቅር ብላችኋለች፣ እኔም እናንተን ይቅር ብያችኋለሁ። ደግማችሁ እንደዚህ አይነት ነገር ውስጥ እንዳትገቡ። የቱንም ያህል ክፋት ሰርተሽ ገንዘብ ብታመጪ የአባትሽን ህይወት አያድነው። መጀመሪያ ለሰው ልጅ ነው ክብር መስጠት ያለብሽ። ገንዘብ ቁስ ነው የምንጠቀምበት። ስለዚህ ሰውን ጎርተሽ አይደለም አባትሽን ማሳከም ያለብሽ። ለአባትሽ ግን እኔ ያለሁላችሁ፣ እኔ ያሳክማችኋለሁ። ከዚህ በኋላ በክፋት መልካም ነገር ለማግኘት እንዳትሞክር። ሰምታችኋል? ሁላችሁ ማድረግ ያለብኝ እኔም አደርጋለሁ። ገባችሁ? ያልኩት ገብቷችኋል? አዎ። አንቺም ጓደኛሽን ለመርዳት ብለሽ ሌላ ሰው ሲጎዳ ማየት የለብሽ። አንዱን በመጉዳት አንዱን መካስ አይቻልም። አሁን እኔ ይቅርታ እንዳረኩላችሁ ታረቁ፣ ይቅር ተባባሉ። መጣችልኝ የኔ አበባ፣ የኔ ህይወት፣ መኩሪያዬ። ምን ሆነሽ ነው የጠፋሽብኝ የኔ ልጅ? መጥቻለሁ አባ፣ ደህና ነኝ። ከዚህም በኋላ የትም ትቼህ አልሄድም አባ። ተመስገን ተመስገን የኔ ጌታ። እማ እማ ፈጣሪ ሳምዬን ወስዶ የሳምዬ ልጅ በማህፀን ያስቀምጧል። ከእንግዲህ የክፋት ሀሳቤን ሁሉ ትቼ ከሳምዬ ልጅ ጋር በፍቅር በሰላም መኖር ነው የምፈልገው። እናንተስ? ተመስገን ተመስገን ጌታዬ። የወሰደብንን ሳይሆን የሰጠንን አይተን እናመስግን። አንቺም እማዬም ልክ ነበራችሁ። ከሰው ቅጣት የፈጣሪ ቅጣት ይበልጣል። ያው መፈታት ካለበትም ይፈታ። ለማንኛውም እማዬ አንቺ ምርጧ እናት ነሽ። እንኳን ደስ አለሽ የኔ እናት። እህቴ ልክ ነበርሽ። ይቅርታ አድርጊልኝ። እስካሁን ድረስ ይዘሽዋል። ልጅና ነገር አንድ ወድ ውስጥ አይቀመጥም። ከፍቅርና ከይቅርታ የበለጠ ምንም ነገር የለም። ስለዚህ ከዚህ በኋላ ደግሞ መኖር ያለብን ለዚህ ነው። አንቺ ምርጧ እናቴ እንኳን ደስ ያለሽ የኔ አባት። ናልኝ እስኪ ቀስ እያልን እንውሰደው። ና ና ና። ቀስ 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 እናቴ። 4 ኪሎ